ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? ዛሬ ደግሞ በሚኖረን የአፋን ኦሮሞ ትምህርት የምንነጋገረው practice to write paragraphs እንግዲህ strategies to study አፋን ኦሮሞ and increase your vocabulary power በሚለው ርዕስ ስር ነው። እንግዲህ ፓራግራፍ መጻፍ አንዱ ወርድ ፓወር የሚጨምር የግራመር የሰዋሰው የአፋን ኦሮሞ ሰዋሰው ችሎታችንን የሚከለስልን and የህጉን አጠቃቀም ስሙዝ የሚያደርግልን አንዱ መንገድ ነው። ስለዚህ መሞከር አለብን ማለት ነው። ፓራግራፍ እንግዲህ ራይቲንግ ፕሮግሬሽን ጽሁፍ እንግዲህ አካሄዱ እንደዚህ ነው። ማንኛውም ጽሁፍ የሚጀምረው ከድምጽ ነው። የጽሁፍ መነሻ ድምጽ ነው። ስለዚህ ሰገሌ በአፋን ኦሮሞ ድምጽ ማለት ነው፣ ሳውንድ ማለት ነው። ሰገሌ ድምጽ ነው። ሰገሌ ይሄ ድምጽ ወደ ጽሁፍ ይቀየር ዘንድ በምን እንወክለዋለን? በፊደል እንወክለዋለን። ፊደል ወይም ሌተር በአፋን ኦሮሞ ቁቤ ይባላል። ስለ አፋን ኦሮሞ ድምጾች ስፔሲፊካሊ አልወራንም፣ ግን በአፋን ኦሮሞ ያሉት ድምጾች በቁቤሌ አፋን ኦሮሞ እንደሚወከሉ ቁቤ አፋን ኦሮሞ በዝርዝር ተመልክተናል። የቁቤሌ አፋን ኦሮሞ ካራክተራቸውን ተመልክተናል በዝርዝር በምዕራፍ 1 በደንብ አይተናል እሱ። ከዛ ቀጥሎ ፊደላትን በማጣመር ቃል ይመሰረታል። ቃል በአፋን ኦሮሞ ጄቻ ይባላል። ሲበዛ ጀቾታ ይሆናል። ቃል ከፊደል ቀጥሎ የሚመጣ ነው እንግዲህ ማለት ነው። እንዴን ቃላት ደግሞ አረፍተ ነገር ሳይሆኑ ከአረፍተ ነገር በመለስ ሲሆኑ ሐረግ ይባላል። ይሄ እንግዲህ ግስ ከሌላቸው ፍሬዝ ነው የሚባሉት። ፍሬዝ ይባላሉ በእንግሊዝኛው። በአፋን ኦሮሞ ፍሬዝ ጋሌ ይባላል ማለት ነው። ጋሌ ፍሬዝ ነው። ሐረጉ በውስጡ ግስ ካለው ክሎዝ ይባላል። ክሎዝ በአፋን ኦሮሞ ጭሮ ነው የሚባለው። በአማርኛ ጋሌ ወይም ጭሮ ሁለቱም ሐረግ ብለን ነው የተለየ ስም እስካሁን አላየውም። ሐረግ ነው ሁለቱም፣ ፍሬዝም ክሎዝም ሐረግ ነው የሚባለው። ከዛ በኋላ ከክሎዝ ከፍ ያለ ከፍሬዝ ከፍ ያለ የቃላት ስብስብ ደግሞ ትርጉም ያለው የቃላት ስብስብ አረፍተ ነገር ነው፣ ሴንቴንስ ሂማ ይባላል። ስለዚህ this is very important። ስለዚህ እስካሁን ያው ሁሉ የአፋን ኦሮሞ ህግ verb conjugation and everything that we dealt with አረፍተ ነገር መመስረት እንድንችል ነው። ስለዚህ እስካሁን ያየናቸው ነገሮች አረፍተ ነገር ለመመስረት በቂና ከበቂ በላይ ናቸው። የተነጋገርነው ነገር ግልጽ ከነበረ በምዕራፍ 1 በምዕራፍ 2 በምዕራፍ 3 ያየናቸው ነገሮች በሙሉ ሳውንድ የሆነ አረፍተ ነገር መመስረት እንድንችል ለማስቻል ነበር። ስለዚህ አረፍተ ነገር መመስረት ትልቅ ምዕራፍ ነው ማለት ነው ቋንቋ በምንማርበት ጊዜ። ስለዚህ አረፍተ ነገር በአፋን ኦሮሞ ሂማ ይባላል። ሂማ አረፍተ ነገር። ከዛ አረፍተ ነገሮችን አብዝተን ደግሞ ስለ አንድ ጉዳይ የሚወሩ አረፍተ ነገሮች አንቀጽ ወይም ፓራግራፍ ይባላሉ። አንቀጽ ፓራግራፍ በአፋን ኦሮሞ ኬወታ ይባላል ማለት ነው ፓራግራፍ። ስለዚህ ዛሬ አንቀጽ መጻፍ አለባችሁ ብዬ ለመክራችሁ ነው የመጣሁት ማለት ነው። እስካሁን ብዙ አረፍተ ነገሮችን መስርተን አይተናል አይደል? በምሳሌ ፓራግራፍ ግን አላየንም። ፓራግራፉን እናንተ ናችሁ የምትጽፉት፣ ትለማመዳላችሁ። ከምን እንደምትጀምሩ እንነጋገራለን። እንግዲህ ብዙ ርዕሰ አንቀጽ የያዙ ፓራግራፎች ደግሞ ሲሰባሰቡ ምን ይሆናሉ? ምንባብ ይሆናሉ። ፓሴጅ ምንባብ በአፋን ኦሮሞ ዱቢሳ ይሆናል። ዱቢሳ እንግዲህ ዱቢሳ አጭር ሆኖ ነው የሚነበበው። ዱቢሳ ምንባብ ይሆናል። ምንባብ ዱቢሳ
ሳ ረዘም ተደርጎ ከተነበበው ዱቢሳ አንባቢም ይሆናል። ዱቢሳ ግን እቺ ዱቢሳ የሚለው መንባቢ ይሆናል ማለት ነው። ኤንዴን ጽሁፍ ራይቲንግ ከተቢ ይባላል ሌላ ስሙ ነው። ኤንዴን ፋይናሊ ጽሁፎች ብዙ ጽሁፎች ተጠርዘው በመጽሐፍ መልክ ደግሞ ይመጣሉ። መጽሐፍ ቡክ በአፋን ኦሮሞ ኪታብ ይባላል ማለት ነው። ኪታብ ይባላል ማለት ነው። ስለዚህ እንግዲህ የተነጋገርነው ነገር በሙሉ መጽሐፍ ውስጥ ያለ ነው። መጽሐፉ እኔ ያዘጋጀሁት ወንድሞቼ ጓደኞቼ በአፋን ኦሮሞ አፋቸውን የፈቱ ቋንቋውን በውል የሚረዱ ለነሱ ሰጠዋቸው። እነሱ ኤዲት አደረጉት። መጨረሻ ላይ ደግሞ ፎርማል ኤዲተር ጋር ደረሰ። ታትቦ መጽሐፍ ሆኖ መጣ። እንግዲህ ከመጽሐፉ ውስጥ የተወሰዱት ትምህርቶች እየተነጋገርን ነበረ ማለት ነው። ስለዚህ እርቂቻ መጽሐፍ ነው፣ ኪታብ ነበር ማለት ነው። ሁሉም የትምህርቱ ቁም ነገሮች የተነጋገርናቸው በሙሉ በእርቂቻ መጽሐፍ ውስጥ የሚገኙ ናቸው ማለት ነው። አሁን የምንነጋገርበትን ራይቲንግ ፕሮግሬሽን የጽሁፍ አካሄድ የሚለውን ጨምሮ ማለት ነው። እንግዲህ ፓራግራፍ ለመጻፍ ብዙ ነገር አያስፈልጋችሁም። ጀስት የምታውቋቸውን ቃላት ተጠቅማችሁ ትጀምራላችሁ። ዴን መጻፍ ስትጀምሩ እናንተ በምታውቁት ቋንቋ ነው ሐሳብ ይመጣላችሁ። ዜን እሱ የመጣላችሁን ሐሳብ በአፋን ኦሮሞ ምን ይባላል? ዴን የቃል ጥያቄ ነው የሚመጣው። እሱን ወይ ሰው ትጠይቃላችሁ ወይ ዲክሽነሪ ታያላችሁ። የቮካቡላሪ ዲፌክታችሁን እየሞላችሁ ትሄዳላችሁ ማለት ነው። ቃል ያታውቃችኋል ማለት ነው ፓራግራፍ መጻፍ። ስለዚህ ባዮግራፊ ስትጽፉ እቺን ለምሳሌ ሳምፕል ብትወስዱ መቃንኮ ብላችሁ ትጀምራላችሁ። መቃንኮ ሶሬሳ ጀዳሙ ሶሬሳ ይባላል። ኡምሪንኪያ ዲግዳሚሸኒ እድሜ 20 ነው ኡምሪንኪያ ብላችሁ ትቀጥላላችሁ። ከንደላዴ የተወለድኩት መጋላ ለገጣፎ ከሰጥ ለገጣፎ ከተማ ነው። ከንጅራዱ ሳቺ ምኖረው እዚያ ነው። ከንጅራዱ የምኖረው ገና ዋን ሂንፉኔፍ ማቲንኮ ወጅን ጅራዳ ስላላገባው ከቤተሰቦቼ ጋር ኖራለሁ። ሆጅንኮ ደልደላዳ ስራዬ ንግድ ነው። ኮሌጂ ራ ኤብፈም ቦላ ሆጂ ዋንደቤፍ ገረ ደልደላ ገሌ ተመርቄ ስራ ስላላገኘ ወደ ንግድ ገባው። መሻሌ እያርሳስ ነው ጉርጉራ የግንባታ እቃዎች እሸጣለሁ ይላል። ስለዚህ ስሜ መቃንኮ፣ እድሜ ኡምሪንኪያ፣ የተወለድኩት ከንደላዴ፣ የምኖረው ከንጅራዱ እያላችሁ ሆጂንኮ እያላችሁ ስራችሁንም እየጠቀሳችሁ ፓራግራፍ እየጻፋችሁ ስትለማመዱ ቃል ስለምትፈልጉ እሱን ቃል ደግሞ የሆነ ቦታ ትፈልጉታላችሁ። እሱን በአረፍተ ነገር ታስገባላችሁ። ይሄ እንግዲህ የአፋን ኦሮሞ እውቀታችሁን እየጨመረላችሁ ይሄዳል የሚል ምክሬን ነው መለግስላችሁ። በሌላ ትምህርት እስከምንገናኝ ነጋቲ